ምንድነው ተስፋ ያስቆረጠ? ደከመ? ኑሮ አማረረ? ጊዜ የለህም? እሱ ነው? ገንዘብ ነው ችግር? ወይስ ተስፋ የመቁረጥህ ምክንያት ራስህ ነህ? ሰበቦች ለሚደረድራቸው ሰዎች ምቹ ናቸው። ላለመስራት፣ ላለመነሳት ተቀምጦ በነገሮች ላይ ማላከክ ምን ጊዜም ቀላል። ማላዘንህን አቁም። ከንፈር ለማስመጠጥ የሌሎችን ትኩረትና ሐዘኔታ ለማግኘት እኔ እንዲነኝ እንዲያነኝ ማለትህን አቁም። ስኬታማ ሰዎችን ስታይ እነሱ ድል ስላላቸው ነው ብለህ ምራቅህ መዋጥ ይቅርብ። ምክንያቱም እነሱ እዚያ ለመድረስ የቧጠጡትን የፈነቀሉትን ድንጋይ ያፈሰሱትን ላብ አታውቀው። ይልቅ ተነስ፣ ውስጥ ያለውን ሞተር አስነሳው፣ ሰይጣንህን አምጣው። አሁን ጊዜው እድልህን መጠቀምና ያሰብክበት ቦታ መድረስ የምትችልበት ነው። አሁን ጊዜው የምትዘራበት ነው። ቤተሰብህ ውስጥ በትዳርህ ችግር አለ? ከገንዘብ ጋር የተያያዘ ችግር አለብህ? ከትምህርት ጋር የተያያዘ ነው ያንተ ችግር? ታዲያ ችግሩን ለመቅረፍ ሞክራ። ተነስ፣ ጊዜው አሁን ነው። ለውጡን የምር ከልብህ ትፈልገዋለህ? ታዲያ ለምን አትለወጥ? ምክንያትና ሰበብ ዋጋ ቢስ ናቸው። ልብ ወለዶች፣ ምናቦች፣ ውሸቶች ናቸው። ውሸትን ደግሞ በምን እንደምታሸንፍ ታውቃለህ? ውሸት ድል የሚነሳው በእውነት ነው። እንግዲያው እውነቱን ልንገር፣ ጊዜ አለ፣ ትችላለህ። ሙያው፣ ዕውቀቱ፣ እርዳታው አለ። የፈጠረህ ጌታ ካንተ ጋር ነው። አላህ ከጎንህ ነው። የነገሮችን ፍሬ አጣጥሞ የሚበሉት ፍሬዋን ታግለው ያገኙት ናቸው። እድል ሰዎችን ፈልጋ አታገኙ፣ ሰዎች ፈልገው ያገኙታል እንጂ። ነገርኩ፣ ምንም ቀላል መንገድ የለም። መንገዶቹ ሁሉ ጠመዝማዛና ወጣ ገባ ናቸው። ነገር ግን ከመንገዱ በኋላ የምትደርስበትን ቦታ ከልብህ የምትፈልገው ከሆነ የመንገዱ አስጊነት አያሳስብህ። ከፈለግከው አግኘው፣ በርታ። መፈንቅል ያለብህን ድንጋይ ፈንቅል። የሰዎች ሽሙጥ አያሳስብህ። ችግርህን ካንተ በላይ የሚያውቅልህ የለም። ነገ የሚባል ቀን የለም። ያለህ ብቸኛው ቀን ዛሬ ብቻ ነው። አሁኑኑ ተነስ። አሁን ነው መዝራት ያለብህ ወዳጄ።